ልሞት ነው። እናቴን ሳላቅፋት ልሞት ነው። ይገለኛል በቃ። ወይኔ ጉዴ። አትፍሪ። ምን እያልሽ ነው? የባለቤቴን ፋይል ለማን ነው የምትሰጪው? ለባህሉ ልሰጠው ነው። ማን ፈቅዶልሽ? ደግሞ ፋይሉን ለባህሉ ልሰጠው ነው ስትይ አታፍሪም? ለምን አፍራለሁ? እንዴት ነው የሚያደርግሽ? እባክሽ በጣም የጠገብሽው። ይሄ ጥጋብ አይደለም። እኔ ስለዚህ ፋይል ምንም አውቀው ነገር የለም። ነገር ግን ይሄን ፋይል ባህሉ እንደሚፈልገው ነግሮኛል። በህይወት መኖር ከፈለግሽ ይሄን ፋይል አምጪ ብሎ ነው የላከኝ። ስለዚህ ደግሞ ወስድለታለሁ። እንድትወስዱ አልፈቅድልሽም። ሬሳዬን ተራምደሽ ነው ይሄን ፋይል የምትወስጂው። ሬሳሽ ጋር መረማመድ አይጠበቅብኝም። ባህሉ ከፈለገ እኔ ባልወስደውም እሱ መጥቶ በግድ መውሰድ ይችላል። ምናልባት የልጆችሽን የህይወት ዋጋ ቢያስከፍልሽ ነው። እንደዛ እንዲሆን ደግሞ በጭራሽ የምትፈልጊ አይመስለኝም። ስለዚህ ነገሩን በሰላማዊ መንገድ ብንፈታው ይሻላል። አይመስሎትም ወይዘሮ ገነት? ቆይ ግን አንቺ ምን አይነት የተረገምሽ ልጅ ነሽ? በህይወት ያንቺን ያክል መጥፎ ሰው አይቻላቅ። ተይ እንጂ እናቴ፣ እንደዚህ ማቱኝ። እኔ እኮ የልጅሽ ወደፊት ሚስት ነኝ። ማን? አንቺ? በፍጹም መቼም የልጅ ሚስት አትሆኝም። እኔ በህይወት እያለሁ ልጄን ላንቺ አይነት ሴጣን አልሰጥም። ትሰጭኛለሽ። ለሱ ደግሞ እኔ በጣም እርግጠኛ ነኝ። እኔ አንቺን የማስፈራራት ሀሳብ የለኝም። ምርጫ ነው እየሰጠሁሽ ያለሁት። ፋይሉን በኃይሉ መጥቶ በግድም ቢሆን መውሰድ አይቀርም። ስለዚህ በጭራሽ ልታስቆሚኝ እንዳትሞክሪ። አለበለዚያ ሁሉን ነገር ለዳግም ነው የምነግረው። ለብሌን ሳይቀራሱ ነግራታለሁ። ከዛ ሁሉንም ሰው ነው የምታጭው። እንደማደርገው ደግሞ መቼም አትጠራጠሪ።